ምን አረጋችሁት ልጁን? ምንድነው የምታረጉት? ከአስር ሴት ጋር አባልገነው። ከአስር ሴት ጋር ይሄንን ልጅ ስንት አመቱ ነው? 13 እናቱ ጀምሮ አብረን ተወልደን አሳድገናል። ቆይ ኦረ ጉድ እኮ ነው እናንተዬ። ልጁ 13 አመቱ ነው። ከ10 ሴት ጋር ያዘመትከው? ምን እንላለን አሁን? እሺ ይሄንን እኔ ደግሞ ይገበርልኝ እኔ ተገባሪ ነኝ። ዛሩ ትገበራለህ? አዎ። ቤተሰብ አለ? ከማን ጋር ነው የመጣው? አለ። ቤተሰቡ አለ? ሌላ? አዎ። እናቱ አለች? አባቱ አሉ? እናቱ የለችም፣ አባትየውም የለም። ማን ያለው? ሌላ ቤተሰብ ነው ያለው። ሌላ ማን ያለው? አክስቶቹ አሉ። እስኪ አክስቶቹ ማን ነው ስማቸው? ንገረኝ ስማቸው። አልናገርም። ትንሽዬ ጥጋብ፣ ትንሹ ጥጋበኛ በስላሴ ይሻለው ተነገር። አክስቶቹን ንገረኝ። ስም አልናገርም። ጥራቸው ስም አልናገርም። አስቡት እንግዲህ አሁን ይሄ አብሮ ቢያድግ እኔ ላይ እንደዚህ ፊት ያለ ካደገ በኋላ ሌሎቹ ላይ እንዴት እንደሚሆን አስቡት። እሺ ደግሞ እንደዚህ አይነቱንም ሰምተንም አይተንም አናቅም። በነገራችን ላይ መቼም የሱ መንፈሱ ያደረገውን ፊት ለፊት ተናገረ እንጂ እዚሁ መሃል ከተማ ላይ የሚሰራውን ነገር እኮ እንሰማለን። 12 13 14 15 አመት ለአቅመ አዳምና ሔዋን ሳይደርሱ ምን እንደሚሰሩ ይታወቃል። ያለ እድሜያቸው ብዙ ነገር የሚሰሩ ልጆች አሉ። ዝም በል በስላሴ ስም። ምንሽ ነው? አክስቱ ነሽ የሚለውን ሰማሽ? መንፈሱ ነው። አሁን እኛ የራሱ መስሎን ነበር እንደሚያደርግ እናውቃለን። ግን እስኪ ነይ። ዝሙት እንደሚሰራ ታውቂያለሽ? አዎ እኛ እንደምዶ በቃ ስልክ እያየን ነው ምናምን ነበር። ስልክ እያየ ነው የተበላሸው ነበር ምንለው። እሺ ግን እንደዚህ ገጥመናል። ለምን አረክ ስንለው አታለው ነው። ምንድነው የምትይው? ለመንፈሱ ነው የምትነግሩ? ለሱ ነው የምትነግሩ? ምን እየዛትሽበት ነው? ቤት አስቸግሯል። ነይ እስቲ አንቺ ምኑ ነሽ? ዝም በል አንተ ረፍ። እንግዲህ የሚለው ነገር ያው እውነት ነው። እኛም መንፈሱ ከተጋለጠ በኋላ